ጊዜ በኋላ ነው የምንገናኘው ከአመታት በኋላ ከረማ ላለኝም በፍቅር መክነፌ ግን እንዳልመኘው ልቤኔ ከፈለ ሌላ ጭንቀት አለ ለሰው የማልገልጸ ሰው አለ ልቤ ከራሱ ሌላ ለወዳጁ ያደላ አንተን መስዋዕት አረገ ፈለገ ፈለገ ሰው አለ ልቤ ከራሱ ሌላ ለወዳጁ ያደላ አንተን መስዋዕት አረገ ፈለገ ፈለገ አንብ ፍቅርክ ካያበረኒ ንዜት ኩንንና እስካሁን አላመንኩኝም። የምር አላመንኩኝም። አረጀሁብሽ፣ ተቀየርኩብሽ። አይኔ ላይ የመሰለኝ ነው እና አሁን ከዚህ በኋላ ቢሆን አዝነሽ ምንም ማየት አልፈልግም። ግልጽ ስነግርሽ እኔ ማለት ከዚህ በኋላ አዛለሁ ረሳሁት ሁሉንም ነገርና ማዝንላል መሰለኝ። አሁን ደስተኛ ነኝ። ሰላም 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 ውድ የቻናላችን ፋሚሊዎች እንዴት ናችሁ? ደህና ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ዛሬም እንግዲህ ወደ እናንተ መጥቻለሁኝ። ወደ እናንተ ስመጣ አዲስ ነገር ይዤ ነው የመጣሁት። እኔ አዲስ ነገር መጥቼላችኋለሁ ማለት ነው ፋሚሊዎች። ትላንትና አንዳንድ ነገሮችን እያወራሁኝ ነበረ። ሙሉ ቪዲዮን ሩታ ላይ የተጫነውን ካያችሁት ምናልባት እንግዲህ ዛሬ አዲስ ነገሩ ምንድን ነው? ነፂ እንግዲህ ፋሚሊዎቻችን መታለች አዲስ አበባ። ትላንትና መታ እዚህ አዲስ አበባ ነው ያደረችው። እንግዲህ ዛሬ ልንገናኝ ነው። ትላንትና መሽቶ ስለነበረ ላገኛት አልቻልኩኝም። አምሽታ ነበረ የመጣችው። እንግዲህ ዛሬ ላገኛት ነው ማለት ነው ፋሚሊዎቼ። ነፂም በጣም ጓጉታለች እኔን ለማግኘት። እንግዲህ ቤተሰቦቼ አብዛኛዎቻችሁ ግራ ትንሽ ተጋብታችኋል ብዬ አስባለሁኝ። ግራ እንዳትጋቡ። ምንድነው ዛሬ ማድረገው? ኦልሬዲ ነፂ ከመጣችሁ በኋላ ከሩታ ጋር ላገናኛቸው አልፈለግኩኝም፣ ወዲያውኑ ማለት ነው። ለምንድነው ያልፈለግኩት? አሁን በዚህ ሩታም እሳት ነች፣ ነፂም እሳት ነች። በዚህ መሀል ቢገናኙ ማይሆን ነገር ሊፈጠር ስለሚችል በመጀመሪያ ደረጃ እች ልጅ አረጋጋታለሁኝ። ነፂን ስትመጣ ሰላም ሆናለሁኝ። ምንም ነገር እንዳልተፈጠረ ሁሉ ነገር እርስት አድርጌው በሰላም ባገናኛቸው የተሻለ ነው ብዬ ስላሰብኩኝ ነው። ለሩታ እንኳን አልነገርኳትም ላገኛት እንደሆነ ማለት ነው። እና መጀመሪያ እኔ አግኝቻት ባገናኛቸው ይሻላል ብዬ ስላሰብኩኝ ነው ቤተሰቦቼ። አሊያም አሁን ሩታ እዚህ ጋር አድርጊያት ነፂ ገና ዛሬ ነው የምንገናኘው መታ ሌላ ብጥብጥ ከሚፈጠር መጀመሪያ ነገሩን እኔ ሰላም ላድርገው እና እንግዲህ እች ልጅ ውስጧ ላይ ብዙ ቁስል አለ። ስታወራም ነበረ፣ ብዙ ነገር እያወራችም ነበረ ቪዲዮቿን ካያችሁ ምናልባት። ስለዚህ ቀድሞ ምን እንፈጥራለን ማለት ነው? ሰላምን እናስቀድማለን። ከእሷ ጋር ሰላም እንሆናለን። በዛሬ በቃ ነገሮችን ምንም እንዳልተፈጠሩ ስላለፈም ነገር አላነሳባትም። በቃ ኖርማል ደስተኛ ሆና እናያታለን ማለት ነው ዛሬ። ለምን በዚህ መሀል ነገሮችን አሁን ክፍተት ብፈጠር አሁንም ብጥብጥ መነሳቱ ስለማይቀር ብዬ ነው ማለት ነው ቤተሰቦቼ። እንግዲህ ነገሩ ትንሽ ያስፈራል። እኔም ፈርቻለሁ፣ ግን ደግሞ ምንም ማድረግ አልችልም። ግዴታ ነገሮችን ሰላም አድርጌ ከዛ በቀጣይ ከሩታ ጋር ባገናኛቸው ይሻላል ብዬ ስላሰብኩኝ ነው ቤተሰቦቼ። እና እንግዲህ ኖርማል ነው ለእኔ። ምናልባት ለአንዳንዶቻችሁ ምናልባት ኖርማል ላይሆን ይችላል። ለእኔ ግን ትንሽ ያስፈራል። ቢያስፈራም ሩታዬን ለማሳመን ሞክራለሁኝ። ነግሬያት ብመጣ አትፈቅድልኝም። ሩታዬ እኔን ቀድሜ ላግኛት ነው የምትለኝ ማለት ነው። ከዚህ ሁሉ ግን ሳልነግራት ወጥቼ እኔ ብቻዬን ባወራት የተሻለ ነው ብዬ ስላሰብኩኝ ነው ቤተሰቦቼ። እንግዲህ በቃ 10 ነው እየደወለች ያለችው ነፂ። ልታገኘኝ በጣም ጓጉታለች ይመስለኛል። እሷም ነገሮቹን ረሳቻቸው መሰለኝ። ግራ ነው ያጋባችኝ አዲስ አበባ ስትመጣ ማለት ነው። እና እንግዲህ ሰላም እናደርጋታለን፣ በጥሩ ሁኔታ ዌልካም ብለን እንቀበላታለን ቤተሰቦቼ። ምንም አይነት ነገር አእምሯ ላይ እንዳይፈጥርባት በቃ ነገሮችን ፊክስ ለማድረግ እንዲመች ከእሷ ጋር ሰላም የምንሆን ይሆናል ማለት ነው ቤተሰቦቼ። ሁላችሁም ይህንን ቪዲዮ እኮ ምን ቀን በቀን የምሰማ ሰው እኮ ነኝ እኮ። ዛሬ ደግሞ ላይ ምን ላይ የኔ ድምፅ ነው ያለው? የኔ ድምፅ የሌለበት አለ እንደ ቤተሰቦቼ? እኔ ፈለግኩኝ ምን አሁን ታወረኝ እኮ። ምን ላወራሽ ነው እኮ? አሁን ስላለው ነገር ስላለፈ ነገር እንዳታወረኝ። አሁን ስላለው ነገር
አሁን ስላለው ነገርማ አንቺ መምጣትሽ አንቺን በማየት ልቆጥሪ ነው አንድ ለሶስት ብለሽ። ለማንኛውም ስላገኘሁት ደስ ብሎኛል። እንደዚህ እንገናኛለን ብዬ አላሰብኩም ነበረ። አንዳንዴ ገጠመኞች እንዲህ ናቸው እና በማግኘት ደስ ብሎኛል። ብዙ ነገሮች ተቀይረዋል። አንዳንድ ጊዜ የሰው ልጅ አንድ ቀን ባደረ ቁጥር ብዙ ነገሮች እየተቀየሩ ነው የሚሄዱት። ባህሪ ሊሆን ይችላል፣ እንዲሁም የሰውነት ለውጥ እኮ ምን ቀን በቀን የምሰማ ሰው እኮ ነኝ እኮ። ዛሬ ደግሞ ላይ ምን ላይ የኔ ድምፅ ነው ያለው? የኔ ድምፅ የሌለበት አለ እንደ ቤተሰቦች እኔ ፈለግኩኝ። ምን አሁን ታወረኝ እኮ? ምን ላወረሽ ነው እኮ? አሁን ስላለው ነገር ስላለፈ ነገር እንዳታወረኝ። አሁን ስላለው ነገርማ አንቺ መምጣትሽ አንቺን በማየት ልቆጥሪ ነው አንድ ለሶስት ብለሽ። ለማንኛውም ስላገኘሁት ደስ ብሎኛል። እንደዚህ እንገናኛለን ብዬ አላሰብኩም ነበረ። አንዳንዴ ገጠመኞች እንዲህ ናቸው እና በማግኘት ደስ ብሎኛል። ብዙ ነገሮች ተቀይረዋል። አንዳንድ ጊዜ የሰው ልጅ አንድ ቀን ባደረ ቁጥር ብዙ ነገሮች እየተቀየሩ ነው የሚሄዱት። ባህሪ ሊሆን ይችላል፣ እንዲሁም የሰውነት ለውጥ